ውጊያው ከተጀመረ አዞፍ ማርች 3 2026 ወር ደግሞ ትናንትና ዛሬ ማርች 4 ነው። ትናንትና እስከ ማርች 3 ድረስ ምን ያክል ካዥዋሊቲ ወር ደግሞ ምን ያክል ሞትና ጉዳት አለ የሚለውን እንመልከት። ኢራን እስካሁን ድረስ 787 ተገለውባታል። 100 ኢንጆርድ ደግሞ በመቶች የሚቆጠሩ እንደዚህ ኢንጆርድ ምን ያህል ተጎዳ አይታወቅም። ኳታር ውስጥ 16 ሰው ተጎድተዋል። ዩኤኢ ውስጥ 3 ሰው ሞቷል። 68 ሰው ተጎድተዋል። ኦማን ውስጥ 1 ሰው ሞቷል። 5 ሰው ተጎድተዋል። ኢራቅ ውስጥ 2 ሰው ተገድሏል። 5 ሰው ተጎድተዋል። ኩዌት ውስጥ 3 ሰው ተገድሏል። ከዛ ደግሞ 35 ሰው ተጎድተዋል። ባህሬን ውስጥ 1 ሰው ከዛ ደግሞ 1 ሰው ተገድሏል። 4 ደግሞ ኢንጆርድ ነው ደግሞ ጉዳት ደርሶባቸዋል። ሊባኖስ ስንመለከት ደግሞ 40 ሰዎች ተገድለዋል። 246 ደግሞ ኢንጆርድ ሆኗል። ከኢራን በመቀጠል ከፍተኛ ሞት ያስተናገደችው ሀገር ሌባኖኖች። እንግዲህ ሌባኖን ማለት በአንድ ቀን ነው ይሄ የተፈጠረው። ባይዘው በአንድ ቀን ከምናምን እስራኤል ውስጥ 11 ሰዎች ተገድለዋል። ከዛም ደግሞ 100 ሰው ደግሞ በመቶች የሚቆጠሩ ኢንጆርድ ሆነዋል፣ ደግሞ ተጎድተዋል። እንትን ውስጥ ጆርዳን ውስጥ ደግሞ 5 ሰዎች ነው የተጎዱት። ዩኤስ ሚሊተሪ ስንመለከት 6 ሰው ተገድለዋል። 18 የሚሆኑት ደግሞ ኢንጆርድ ደግሞ ጉዳት ተስተናግደዋል። በቀይ የምትመለከቷቸው ከኢራን በደረሱ ጥቃቶች የሞቱና የተጎዱ ሰዎች ናቸው። በቀይ ዶት አድርጎባቸው። ከዛ ሰማያዊ የምትመለከቷቸው ደግሞ ከአሜሪካ ወር ደግሞ በዩኤስ እና በእስራኤል ጆይንት ባደረጉት ጥቃት ወር ደግሞ ወይ በእስራኤል ወይ በአሜሪካ የሞቱ ናቸው። በእንትን የምትመለከቷቸው ዛሬ ማርች 4 ነው። ጠዋት ላይ እንግዲህ እስራኤል ላይ ጥቃቶች የደረሱ እንደነበር ተነግሯል። የተለያዩ ኢንተርሴፕሽኖች ተሰምተዋል። ኮንታክት ያደረጉም ደግሞ እስራኤል ምድር ላይ ያረፉም የኢራን ሚሳይሎች እንዳሉ ተነግሯል። እሱም ፉቴጅ ቀጣይ ሰራላችኋለሁ። መቻችሁ